የሴክተሮችን በማንሳት እዚያ ውስጥ በሴክተር ያገኘናቸውን ድሎች እንዲሁም አልፎ አልፎ የፕራዮሪቲ ጉዳይ ይነሳል ለተባለውም እግረ መንገድ ምላሽ ስለሚሆን የተወሰኑትን ለማንሳት ልሞክር። አንደኛው እና ዋነኛው ሴክተር ግብርና ነው። ግብርና የኢትዮጵያ ኢኮኖሚ ዋልታ ነው። የኢትዮጵያ ኤክስፖርት እስካሁን ባለው ሁኔታም ዋልታ ነው። የምንመገበው ብቻ ሳይሆን ሽጠን የውጭ ምንዛሪ የምናገኘውም ከዚህ ሴክተር ነው። በርከት ያለው የኢትዮጵያ ሕዝብ በቀጥታ እንዲሁም በተዘዋዋሪ መንገድ የሚሳተፍበት ሴክተር ነው። በዚህም ምክንያት ትልቅ ግምት ይሰጠዋል። በውጭ እንደምንሰማው ትኩረቱ ኮሪደር ሳይሆን ትኩረቱ ብዝሃ ዘርፍ ነው። በአንድ ዘርፍ ላይ ዲፔንድ ያደረገ ኢኮኖሚ ያ ዘርፍ በተለያየ ምክንያት ሲመታ ወዳቂ ስለሚሆን ብዝሃ ዘርፍ እና ብዝሃ ተዋናይ ብናደርገው ብዝሃ ጥቅም እናገኝበታለን በሚል እሳቤ ነው በግልጽ መንገድ ከእናንተም ጋር ተግባብተን ሪፎርም የተጀመረው። ግብርና በዚህ ዓመት 6.1% እድገት እንዲያመጣ ነበር የታቀደው። ለግብርና 6% በጣም ከፍተኛ ቁጥር ነው። ምክንያቱም ቤዙ የሰፋ ስለሆነ 6% በዚያ መስክ ስኬት ማምጣት አጠቃላይ ኢኮኖሚውን የምናስበውን ለማሳካት ጉልህ ድርሻ ይኖረዋል። የግብርና ሴክተር ከሌሎች ሴክተሮች በተለየ መንገድ አቴንሽን ያገኘበት ምክንያት ለእድገቱ ብቻ ሳይሆን ኢትዮጵያ የምግብ ሉዓላዊነት ማረጋገጥ አለባት። አምርታ መብላት የማትችል ሀገር ብሔራዊ ጥቅሞቿን ለማሳካት ትቸገራለች። እነዚህ ምርቶች አርሶ ዘርቶ ኮትኩቶ ማምረት ብቻ ሳይሆን ብዙ ወሳኝ ግብአቶች አሉት። ዘሆል ቫልዩ ቼኑ በደንብ ታውቆ ተለይቶ ኢንቨስት በማድረግ የምግብ ሉዓላዊነት መረጋገጥ አለበት የሚል ጽኑ እምነት ተይዞ ሲሰራ ቆይቷል። ሁለተኛው ባለፉት ጥቂት ዓመታት ኢትዮጵያ ውስጥ 27 ሚሊዮን ገደማ ሰዎች በሴፍቲ ኔት የታቀፉ ተረጂዎች ነበሩ። እነዚህን ተረጂዎች ደረጃ በደረጃ ከሴፍቲ ኔት ነፃ ማውጣት አለብን የሚል ስራ በግብርና ሰብ ሴክተር ውስጥ እንደ ዋና ቁልፍ ጉዳይ ተይዞ ሲሰራ ቆይቷል። በዚሁ ዓመት ከወር ሁለት ወር በፊት ወደ ምስራቅ ሐረርጌና ደቡብ ሀላባ ዞን የመሄድ ዕድል አግኝቼ ነበር። ሁለቱም ቦታ ለረጅም ዘመናት በሴፍቲ ኔት ይተዳደሩ የነበሩ ኢትዮጵያውያን ራሳቸው አምርተው ከሴፍቲ ኔት ነፃ መሆናቸውን ከአርሶ አደሮች በቀጥታ ሰምቻለሁ። ይሄ ብዙ ቦታ የተሳካ ተግባር ነው። ኢትዮጵያ መለመን የለባትም። ልጆቿ ተግተው ሰርተው ከልመና ራሳቸውን መገላገል አለባቸው የሚለው እምነት ፍሬ እያፈራ መጥቶ በቅርቡ እንደገለጽኩት ዘንድሮ 23 ሚሊዮን ኢትዮጵያውያን ከሴፍቲ ኔት ተረጂነት ነፃ ወጥተዋል። ይህ የማንሰራራት ትልቁ ማሳያ፣ የእናንተ አመራር ትልቁ ማሳያ፣ ኢትዮጵያ ከጥገኝነት የሚገላግላት ትልቁ ማሳያ ስለሆነ ሁላችንም ኩራት ሊሰማን ይገባል። ኩራት ሲሰማን ግን ቀሪው ከ4 ሚሊዮን ያነሰ ተረጂም በአጭር ጊዜ ውስጥ መሰል ተግባር በመፈጸም ነፃ አውጥተን ኢትዮጵያ ሙሉ በሙሉ ከምግብ ተረጂነት የተላቀቀች የምግብ ሉዓላዊነቷ የተረጋገጠ ሀገር መሆኗን ማረጋገጥ ከእኔና ከእናንተ የሚጠበቅ ተግባር ይሆናል። እነዚህን አንኳር ነገር ለማሳካት ፍላጎት ብቻ ሳይሆን የታዩ ዝርዝር ጉዳዮች አሉ። አንደኛው መሬት ነው። ኢትዮጵያ ሊታረስ የሚችል በጣም ሰፊ መሬት ካላቸው ሀገራት አንዷ ነች። ባለፈው ዓመት ብዙ ጨምረናል ብለን 26 ሚሊዮን ሄክታር መሬት ታርሶ ነበር። በዚህኛው ዓመት ግን
31.8 ሚሊዮን ሄክታር መሬት ማረስ ተችሏል። 5.8 ሚሊዮን ሄክታር ተጨማሪ ቦታ አርሰናል ማለት ነው። በዚህ ምን አገኘን ከምርት አንጻር የተባለ እንደሆነ ባለፈው ዓመት በጥቅሉ 1.2 ቢሊዮን ኩንታል ምርት ነው ኢትዮጵያ የሰበሰበችው። ዓመቱን ሙሉ በሁሉም አይነት የሰብል ምርቶች 1.2 ቢሊዮን ኩንታል ነበር የተሰበሰበው። ዘንድሮ ግን 300 ሚሊዮን ኩንታል ጨምሮ 1.5 ቢሊዮን ኩንታል መሰብሰብ ተችሏል። 24.7% ከአምና ዘንድሮ እድገት አለ። 24.7% እድገት ያመጣ ነው። አንደኛ በኢሪጌሽን ስራ ነው። ኢሪጌሽን አስመልክቶ ፕሮጀክቶች ዘግይተዋል ለተባለው በከፍተኛ እና በተወሰኑ መካከለኛ ፕሮጀክቶች በፌዴራል መንግስት 20 ገደማ ግድቦች ይሰራሉ። ከነዚህ 20 ገደማ ግድቦች ሲጠናቀቁ ከ220 ሺህ በላይ ሄክታር መሬት ማልማት ይችላል። 220 ሺህ ሄክታር በአመት 2 ካመረትን 440 ሺህ 3 ካመረትን 660 ሺህ ገደማ ሄክታር ይሆናል ማለት ነው። ኢሪጌሽን ሲሆን ድግግሞሽ ስለሚጨምር በዚህ አመት እስከ መስከረም ባለው ጊዜ ውስጥ ቢያንስ 6 ከፍተኛ ግድቦች 84 ሺህ ሄክታር መሬት ማልማት የሚችሉ ይመረቃሉ። በተለያዩ ክልሎች ቅድም የተነሳው የደቡብ ኦሞን እንኳን ብንወስድ 145 ኪሎ ሜትር ካናል ተሰርቷል። ከዚህ አዳማ 75-6 ኪሎ ሜትር ይሆናል። 145 ኪሎ ሜትር ማለት አዳማ ደርሶ መልስ የሚጠጋ ያክል ካናል በደቡብ ኦሞ ተገንብቷል። ይሄ ዝም ብሎ ቦይ አይደለም፣ ትላልቅ ካናሎች ናቸው። እንደዚህ አይነት ስራ በአፋር፣ በሶማሌ፣ በኦሮሚያ፣ በአማራ ሰፋፊ ፕሮጀክቶች ተከውነዋል። በዚህ አመት እስከ መስከረም ባለው ጊዜ ውስጥ ቢያንስ 6ቱ ሙሉ በሙሉ ይጠናቀቃሉ። ይሄ ከፍተኛና መካከለኛ ነው። በክልል ደረጃ የሚሰሩ አነስተኛ የሚባሉ ግድቦች ከ55 በላይ ተመርቀው ስራ ጀምረዋል። በነገራችን ላይ ስለ ግድብ ብዙ አውርተን አናውቅም። ከ100 በላይ አነስተኛና መካከለኛ ግድቦች ኢትዮጵያ ውስጥ ይሰራሉ። ብዙ ቢሊየን ብር ኢንቨስት የሚደረግበት ስራ በግድቦች እና በኢሪጌሽን ዙሪያ ይሰራል። ይህ ለምርት እድገት የራሱ የሆነ አስተዋጽኦ አድርጓል። በተጨማሪም ሜካናይዜሽን በሺህ የሚቆጠሩ ትራክተሮች፣ ፓምፖች፣ ኮምባይነሮች ገብተዋል። በዚህ ዓመት በሺህ የሚቆጠሩ ትራክተሮች አምና ከነበረ ጨምረናል በዚህ ዓመት። በዚያ ምክንያት ነው መሬቱ ኢሪጌሽኑ ሲታከል ምርታማነቱ የጨመረው። አሲዳማ መሬት ብቻ ከ50 ሺህ ሄክታር በላይ ታክሞ ወደ እርሻ ገብቷል። በዚህ ዓመት ኖራ እያመረትን ከ50 ሺህ በላይ ሄክታር በላይ መሬት ወደ እርሻ ገብቷል። መሬትን ደጋግሞ የማረስ ልምምድ አድጓል። በአመት 2-3 የማምረት ልምምድ አድጓል። በተለይ የበጋ ስንዴ ብለን የጀመርነው ጉዳይ ከፍተኛ ምርታ አምጥቷል። ግብርና 5 ሚሊዮን ሄክታር 300 ሚሊዮን ኩንታል ጨምሮ ሳለ ትኩረት ለኮሪደር ነው ቢባል አርሶ አደሮች እንዴት አድርገው ሊያምኑ ይችላሉ? ትራክተር፣ ፓምፕ የምንገዛው ገንዘብ አሎኬት አድርገን ነው። መሬት የምናርሰው የግብርና ኤክስቴንሽን ሙያተኞች በእያንዳንዱ የአርሶ አደር ማሳ ላይ ቀን ከሌት እየፈጉ ነው። ሞቅ የሚሉ አካባቢዎች ማታ በፓውዛ በትራክተር የሚያርሱባቸው አካባቢዎች አሉ። በርካታ ቪዲዮዎች ይላኩልኛል። አዳዲስ ልምዶች አሉ። ሌማትን እንኳን እንደ ማሳያ ብንወስድ ኢትዮጵያ ለመጀመሪያ ጊዜ ግራንድ ፓራንት
ፓረንት የሚባል ነገር በዶሮ ምርት ውስጥ የጀመረችበት በብዙ ቁጥር የእንቁላል ምርት ያደገበት የወተት ምርት ያደገበት በአርቲፊሻል ኢንሰሚኔሽን እየተስፋፋ ያለው የላሞች የማራባት ዘዬ በሰው 66 ሊትር የነበረውን የወተት ፍጆታ ወደ 88 ከፍ አድርጎታል። በማር በአሳ ከፍተኛ ለውጦች አሉ። እነዚህ ለውጦች እንደ መልካም ጅማሮ የሚወሰዱ እንጂ ግብርናን ኢትዮጵያ ካለምንም ችግር በተሟላ መንገድ ምላሽ ሰጥታለችና እጅ እግራችን አጣጥፈን እንቀመጥ ሳይሆን ጅማሯችን ተስፋ ሰጪ ነው። ምርታማነት እያደገ ነው። ከውጭ የምናስገባቸው ምርቶች መተካት ችለናል። ይሄን አጠናክረን ብንቀጥል በብዙ ዘርፍ ውጤታማ ልንሆን እንችላለን የሚል እምነት ነው ያለው እና የግብርና ሴክተር ትልቅ ትኩረት ያገኘ